በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ኢየሱስ ያድናል። ወንድሜ ወደ ጌታ ተመለስ። ኢየሱስ ክርስቶስ ድናል። አንተ ወንጌልን እየሰበክ ነው። አሁን አንተ ወንጌል የምትሰብከው ኢየሱስ ክርስቶስ የኃጢአት ስርየቶችን አንተን አስገኝቷል እና ድኛ አይደል እየሰበክ ያለሁት? እሺ የኃጢአት ስርየትን ካገኘ እስኪ እኔን ኃጢአትን ስርየት ያገኘህበትን ወንጌል ለኔ መስክርልኝ ለኔ መስክርልኝ። ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ከተቀበልክ እጅህን አንስተህ እኔ የምለውን ከኔ በኋላ ካልክ አንተ ራስህ መዳን ትችላለህ፣ እኔ ብቻ ሳልሆን። መጽሐፍ ቅዱስ ደግሞ በእንደዚህ አይነት መንገድ ውስጥ የኃጢአት ስርየታቸውን ያገኙ ሐዋርያትም ጻድቃንም የሉምና ይሄንን ከየት ተነስተህ ነው አንተ? እንዴት የሉም? ሰዎች ጌታን ተቀብለው አይደል እንዴ ዳኑት? አንተ አሁን ኃጢአት የለብህም? ኃጢአት የሌለበት ማን አለ? እኔ ኃጢአት አለብኝ። አንተ ኃጢአት የለብህም? እኔ ኃጢአት የለብኝም። እኔ ኃጢአት የለብኝም። ኃጢአት እንዴት ነው የሌለብህ? ኃጢአት አትሰራም እንዴ? ኃጢአት እሰራለሁ። ኃጢአቶችን ክርስቶስ ኢየሱስ የወደፊቱንም ያሁኑንም አስወግዶልኛል ብዬ አምናለሁ። አሃ የወደፊቱንም አስወግዶልኛል። እንደፈለክ ነው የምትሆነው? እንደፈለኩ አይደለም እንደፈለኩ ሳይሆን የምሆነው ክርስቶስ ኢየሱስ ያደረገልኝን የማዳን ስራ ስለማመን ባልነበርኩበት ዘመን ክርስቶስ ኢየሱስ ኃጢአቶችን ስርየት እንደሰጠኝ ስለማመን እንጂ ወደፊትም ኃጢአት ሰራ። እኔም አምናለሁ እኮ ኢየሱስ ኃጢአቴን ሁሉ እንዳስወገደ አምናለሁ። ታዲያ ለምን ኃጢአተኛ ነኝ ያልከኝ? ኃጢአተኛ ነኝ? በኢየሱስማ ጻድቅ ነኝ እኔ። በኢየሱስ አሁን ኃጢአት የለብህም? ኃጢአት አለ። ኃጢአት የሌለበት ማንም የለም። ኃጢአት እኔ ሁሉም ሰው ኃጢአት አለበት እኮ። በኢየሱስ ክርስቶስ የተደረገልን የማዳን ስራ እየመሰከርክ ስለሆነ ያለው የኃጢአት ስርየትን አግኝተሃል ወይ እያልኩ ነው። አዎ ኢየሱስ ከኃጢአት ሁሉ አድኖኛል። ስለዚህ ኃጢአት የለብህም? ኃጢአትማ አለብኝ። ኃጢአት የሌለበት ኃጢአት ካለበት ታዲያ እንዴት ድኛለሁ ትለኛለህ? የኃጢአት ስርየትን አላገኘህም፣ ገና አልዳንክም እያልኩ ነው። እኔና አልዳንክም እያልክ ነው አንተ? አንተ ወንጌላዊውና አልዳንክም እያልኩ ነው። መጽሐፍ ቅዱስን እየሰበከ እኔ ኢየሱስ አድኖኛል። ኢየሱስ ያድናል። ኢየሱስ ካዳነ ከምንድን ነው ያዳነ? ጌታ ይወዳል ወንድሜ። ቶ